ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮ አፕወርክ ላይ ስራ አፕላይ ስናደርግ ፕሮፖዛሉን ቻትጂፒቲን በመጠቀም እንዴት በቀላሉ መጻፍ እንደምንችል አሳያችኋለሁ። ቀጥታ ወደ ቪዲዮ። አሁን ቀጥታ አፕወርክ ላይ ገብተን ሎጎ ዲዛይን ስራ እስኪፈልገን እንዴት አፕላይ እንደምናደርግ እናያለን። ሙሉውን ከቨር ሌተሩ በቻትጂፒቲ ጽፈን አፕላይ እናደርጋለን ማለት ነው። ሎጎ ዲዛይን ብዬ ሰርች አድርጌያለሁ። ስክሮል አድርጌ የምፈልገውን አይነት ስራ እስካገኝ ድረስ ከዛ ክሊክ አደርጋለሁ። ክሊክ አድርጌ ከከፈትኩኝ በኋላ የጃብ ዲስክሪፕሽኑ ይሄንን ይመስላል ማለት ነው። እዚህ ከስር አፕላይ የሚለውን ተጭኜ ነው አፕላይ ማድረገው። አሁን ምን እናደርጋለን? ሙሉ ጃብ ዲስክሪፕሽኑን እንደዚህ እንመርጣለን ማለት ነው። ኮፒ እንላለን። ከዛ ቀጥታ ቻትጂፒቲ ላይ ገብተን ለዚህ ስራ የሚሆን ከቨር ሌተር እንዲጽፍልኝ ቻትጂፒቲን እጠይቃለሁ ማለት ነው። ስለዚህ ምን አልኩኝ? ራይት ሚ አ ጆብ ዊኒንግ ስራውን አሸናፊ ሊያደርገኝ የሚችል ከቨር ሌተር ጻፍልኝ ነው የምለው ማለት ነው። ስለዚህ በዚህ መሰረት በቻትጂፒቲ ከቨር ሌተር ይጽፍልኛል ማለት ነው። ከዚህ በፊት አንብበን ከዛ በኋላ ሁክ ጨምረንበት ኮል ቱ አክሽን ጨምረን ብዙ ሪሰርቾችን ሰርተን ነበረ የምንጽፈው። አሁን ግን ብዙ ታይም ቻትጂፒቲ ቀንሶልናል ማለት ነው። ስለዚህ በዚህ መሰረት ጻፍልኝ ብየዋለሁ። ራይት ሚ ብሪፍ ሚለው አጠር ያለ እንዲሆን ለማድረግ ነው። ጆብ ዊኒንግ ከቨር ሌተር ፎር ዲስ ጃብ ኦን አፕወርክ ብየዋለሁ። ስለዚህ በዚህ መሰረት ከቨር ሌተሩን ጽፎልኛል ማለት ነው። ብዙ ጊዜ ከቨር ሌተር ስንጽፍ ዲር ማዳም ዲር ሃይሪንግ ቲም ከምንል ከዚህ በፊት ክላይንቱ የሰራቸውን ስራዎች ሂስትሪዎችን አይተን ስሙን አግኝተነው ብንጽፍ ጥሩ ነው ይባላል። ስለዚህ እዚህ ጋር ስሙን ከሰጠነው ስሙን ይጽፍልናል። እዚህ ዲር ክላይንት ብላችሁ ጻፉበት ብሏል። እሱን አጥፍተን የክላይንቱን ስም ጽፈን ከዛ በኋላ ልክ አፕላይ ካልን በኋላ ከቨር ሌተር የሚለው ላይ ከቻትጂፒቲ አምጥተን ፔስት አድርገን ከዛ በኋላ አፕላይ ማድረግ እንችላለን ማለት ነው። ስለዚህ በዚህ መልኩ ቻትጂፒቲ ላይ ከቨር ሌተር መጻፍ እንችላለን። ስለዚህ መጣው እዚህ ቻትጂፒቲ ላይ ሄጄ ሙሉ ከቨር ሌተሩን ኤዲት የሚደረጉትን ኤዲት አድርጌ ስም መሙላት ያለብኝ ቦታዎች በደንብ ቼክ አድርጌ ስም ከሞላሁኝ በኋላ ሙሉን ከቻትጂፒቲ ኮፒ አደርጋለሁ። ስለዚህ ኮፒ አድርጌያለሁ። አሁን እንደምታዩት ሙሉን ኮፒ አድርጌያለሁ። ያው ማንበብ አለብን የተሳሳተ እንዳይኖረው። ስለዚህ እሱን ካስተካከልን በኋላ ኮፒ አድርገን ቀጥታ ከቨር ሌተሩን አፕወርክ ላይ ፔስት እናደርጋለን ማለት ነው። ስለዚህ እንደምታዩት ፉል ኔም ምናምን ጻፍ ብሎኛል። እሱን በደንብ ማየት አለብን አፕላይ ከማለታችን በፊት። በዚህ መልኩ ስም እንጽፋለን። ዲር ክላይንትስ ኔም ይላል። ክላይንቱ ኔም እዚህ ጋር ጻፉት ነው የሚለው። እሱንም አይተን ማስተካከል አለብን። መጀመሪያ ስንጽፍ የክላይንቱ ስም ይሄ ነው ለዚህ ሰው ይጻፍልኝ ብንለው ኖሮ ክላይንቱን ስም ራሱ አስገብቶ ጽፈዋል። እዚህ ጋር in my years of experience ነበር የሚለው። ስለዚህ ያለንን ልምድ እዚህ ጋር እንጽፋለን ማለት ነው። መጀመሪያም መንገር እንችላለን። የ3 አመት የስራ ልምድ ወይ 1 አመት የስራ ልምድ እንዳለን ክላይንቱ ስም ይሄው ነው ማለት እንችላለን። መጀመሪያም በኋላም ማስተካከል ይቻላል በዚህ መልኩ ማለት ነው። ከዛ ሰብሚት ፕሮፖዛል ስንለው ፕሮፖዛሉን ሰብሚት ያደርግልናል። ስለዚህ በዚህ መንገድ መጨረስ እንችላለን ማለት ነው። በዚህ ቻናል ልክ እንደዚህ ይጠቅማችኋል ብዬ የማስባቸውን አዳዲስ ኤአይ ቱሎች እና የቴክኖሎጂ ቲፖችን ስለምለቅላችሁ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቴንክ ዩ